ክርስቶስ ስጋውን ሰጥቶን ደሙን ሰጥቶን ያመነ የተጠመቀ ይድናል ብሎን አንድ ጊዜ አዝዣቸዋለሁ እንደ ዶክተሩ ቤቱ ሄዶ የሚተኛ አምላክ አይደል። ክርስቶስ በ3 ዓመቱ ወደ ግብጽ ሲሰደድ እነሱ ሌቦች ነበሩ። ይገርማቸዋል። ከ33 ዓመት ሊሞት ሲመጣም እነሱ ሌቦች ነው። እስከ ዓለም ፍጻሜ ከናንተ ጋር ነኝ ማለት ከጴጥሮስ ከጳውሎስ ጋር ብቻ ማለት አይደለም፣ ከኛም ጋራ። መጻሕፍት አስታራቂ ሽማግሌዎቻቸው ሊቃውንት ናቸው። የእግዚአብሔር ቃል ስህተት አለበት፣ ውሸት አለበት። አንዱን ጥለን አንዱን አንጠልጥለን አንዱን ሰርዘን አንዱን ደልዘን መሄድ እንችላለን? አንችልም። ክርስቶስ ለሐዋርያት ሲያስተምር የሞትኩኝ የተሰቀልኩኝ እኔ ነኝ፣ በእኔ ብቻ ስም አጥምቁ አላለም። የገብርኤል ስም፣ የሚካኤል ስም፣ የድንግል ማርያም ስም፣ የጊዮርጊስ ስም አንድ ላይ ቢጨፈለቅ ይህን ስም አይተካም። ይሄ ስም ዘላለማዊ ስም ነው። ጠጁን ገልብጦ እያገሳ ሙሽሮቹን እያማ ነው የሚወጣው። እንኳን ኮምጣጤ ጠጥተን ጠጅ ጠጥተን እኮ ምስጋና የለንም። አሁን ይሄ ሰውዬ በመንግስት አስበኝ ሲለው ክርስቶስ እስቲ ቆይ ማመልከቻ ጥሩ ነው፣ ጸሎት ጥሩ ነው፣ ልባም ሰው ነህ፣ ለማንኛውም ላብ ልንገረውና መልሱን እነግራለሁ ብሎታል። መጽሐፍ ቅዱስ ሐዲስ ኪዳን ልበል፣ ሐዲስ ኪዳን መጽሐፍ ቅዱስ ውስጥ ያለው የሐዲስ ኪዳኑ ክፍል 27 ነው። እንደ 66ቱ ዓለም ተስማመችበታል የሚለውን ማለት ነው። ከማቴዎስ ወንጌል እስከ ዮሐንስ ራእይ ድረስ እነዚህ 27 መጻሕፍት 8 ሰዎች ናቸው የጻፏቸው። ማቴዎስ 1፣ ማርቆስ 1፣ ሉቃስ 2፣ ዮሐንስ 5፣ ጳውሎስ 10፣ ቅዱስ ጳውሎስ 14፣ ስንት 23፣ ጴጥሮስ 2፣ ያዕቆብ 1፣ ይሁዳ 1፣ ጠቅላላ ስንት ሆነ? 27 በመመናን ይሄ መድኃኒታችን የታዘዘበት የቤታችን ካርታ፣ መድኃኒታችን የታዘዘበት የመድኃኒት ወረቀታችን፣ የቤታችን ካርታ ያለበት ኮምፓሳችን፣ ሁሉም መጽሐፍ ቅዱስ የመንግስተ ሰማያት ካርታ ነው። ምክንያቱም መንግስተ ሰማያት ከገባን በኋላ መጽሐፍ ቅዱስ አያስፈልግም። ወደዛ እስከምንደርስ ድረስ ነው። መቼም ጂፒኤስ ተጠቀማላችሁ አይደለ? ምን እስከምታደርጉ ጂፒኤስ የሚያገለግለው ቦታው እስከምትደርሱ ነው አይደለ? ከደረሳችሁ በኋላ ምን ታደርጉላላችሁ? ኦፍ ታደርጉታላችሁ። እኛም ክርስቶስን ካገኘን በኋላ መጽሐፍ ቅዱስ ኦፍ እናደርገዋለን። ከወረቀት ጋር ጉዳይ የለም። ባለቤቱን ዋናውን አግኝተነዋል። እንደውም ሄኖክ የሚለው ምንድነው? የሰው ልጅ እንደውም እግዚአብሔር ጋር ለመኖር ተፈጥሮ የሰው ልጅ ሃይማኖቱን በወረቀት እየጻፈ በክርታስ እየከረተሰ ሊኖር አልተፈጠረም። ራሱ መጽሐፍ ነበረ፣ ግን ራሱን አዋርዶ እምነቱን ከወረቀት ራሱ የሚፈልግ ለክደት የተጋለጠ የዲያብሎስ መጫወቻ ሆነ ብሏል ሄኖክ። እና እንግዲህ ቅድም እንዳልኳችሁ የሐዲስ ኪዳን መጽሐፍ ስንት ናቸው አልኳችሁ? 27። አሁን እነዚህ 27ቱን መጽሐፍት ምዕመናን 8 ሰዎች ናቸው የጻፉት። 8 ሰዎች የጻፉት እንጂ በቦታ በጊዜ በቋንቋ ተለያይተው ነው የጻፉት። ልብ አድርጉ። በቦታ በተለያየ ሀገር ነው የጻፉት። በቋንቋ በተለያየ ቋንቋ ነው የጻፉት። በጊዜ በተለያየ ዘመን ነው የጻፉት። ነገር ግን በተለያየ ቦታ በተለያየ ዘመን በተለያየ ቋንቋ ቢጽፉትም አጻፊው አንድ መንፈስ ቅዱስ ስለሆነ የ27ቱ ሁሉ መጻሕፍት 8ቱ ጸሐፍት የጻፏቸው 27ቱ ሁሉ መጻሕፍት ስለማን ነው የሚናገሩት? ስለ ኢየሱስ ክርስቶስ ነው። ይሄን ለማለት የፈለኩት ለምንድን ነው? ከ27ቱ አንዱን ብቻ አንጠልጥለን ማመን መካድም አንችልም። አሁን ብዙ ጊዜ የመናፍቃን ችግራቸው ምንድን ነው? ሮሜ 8:34ን ነጥቀው ሄዱ። ልላቸው የፈለኩት ምንድን ነው? አንዱ መጽሐፍ ላይ ስታገኙ ቆይ እስቲ ቅዱስ ጳውሎስ በዚህ ጉዳይ ይሄን ተናገረ እንዴ? ማቴዎስስ ምን ብሎ ይሆን? ሉቃስስ ምን ብሎ ይሆን? ማርቆስስ ምን ብሎ ይሆን? ዮሐንስ ለምሳሌ አንድ ነገር ልንገራችሁ። በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ኢየሱስ ክርስቶስ እንዲህ ብሎ ተናገረ። በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርቴ አድርጓቸው። በማን ስም አጥምቋቸው አለ? በአብ በሉ፣ በአብ በወልድ በመንፈስ ቅዱስ ስም አጥምቋቸው። ስለዚህ ዛሬ ቤተክርስቲያን መጥቶ የ40 የ80 ቀን ህፃናት መጥተው ከዛም በላይ ትልልቅ ሰዎች መጥተው ሲጠመቁ ክርስትና ሲነሱ በማን ስም ነው የምናጠምቃቸው? በአብ በወልድ በመንፈስ ቅዱስ ወይ ስንጠቀልለው በስላሴ ስም ነው የምናጠምቃቸው። በአብ በወልድ በመንፈስ ቅዱስ ስም አጥምቋቸው ብሎ ያዘዘው ራሱ ኢየሱስ ክርስቶስ ነው። ምዕመናን ማን ያዘዘው? ከአብ ከወልድ አብ ወልድ መንፈስ ቅዱስ ከሶስቱ አንዱ ወልድ ማለት ነው። በእኔ
በአባቴና በመንፈስ ቅዱስም አጥምቁ እስከ ዓለም ፍጻሜ እኔ ከናንተ ጋር ነኝ ብሎ የዛሬ 2000 ዓመት ተናግሯል። ዛሬ መምህር ገብረ ማርያምና መምህር ወልደ ማርያምም ሲያጠምቁ የዛሬ 2000 ዓመት የነበረውን የክርስቶስን ቃል እየፈጸሙ ነው። ምክንያቱም ክርስቶስ እስከ ዓለም ፍጻሜ ከናንተ ጋር ነኝ ማለት ከጴጥሮስ ከጳውሎስ ጋር ብቻ ማለት አይደለም፣ ከኛም ጋራ እዚህ ያሉ ካህናት ራሳቸው የጴጥሮስ የጳውሎስ የሐዋርያት ወራሾች ስለሆኑ ማለት ነው። ስለዚህ ኢየሱስ ክርስቶስ አሁን በማን ስም አጥምቋቸዋል? በአብ በወልድ በመንፈስ ቅዱስ አጥምቋቸዋል። ስለዚህ በዚህ ምንባብ መሰረት ሰው መጠመቅ ያለበት በማን ስም ነው? በአብ በወልድ በመንፈስ ቅዱስ ስም ነው አይደለም? ማን ያዘዘው ብያቸዋለሁ? ራሱ ኢየሱስ ክርስቶስ። የጻፈው ማን ነው? ማቴዎስ። በምዕራፍ ስንት? በምዕራፍ 28 ቁጥር 19 ላይ ይሄን ትምህርት ሲሰጥ እዛው ካጠገቡ የነበረው በጆሮው የሰማ በዓይኑ ያየ በእጁ የዳሰሰ ፊት ለፊት ተቀምጦ የሰማው በጎችን ጠብቅ፣ ግልገሎችን ጠብቅ፣ ጠቦቶችን ጠብቅ ተብሎ ሹመት የሰጠው የመንግስተ ሰማያት ቁልፍ የተሰጠው በምድር ያሰርከው በሰማይ የታሰረ ይሆናል፣ በምድር የፈታው በሰማይ የተፈታ ይሆናል ተብሎ ምስጢር የተሰጠው ሹመት ስልጣን የተሰጠው ቅዱስ ጴጥሮስ እዛው ቦታ ላይ ነበር። ማን ሲያስተምር? ክርስቶስ። ምን ብሎ ሲያስተምር? በአብ በወልድ በመንፈስ ቅዱስ ስም አጥምቋቸው ሲል እንደገና ራሱ ቅዱስ ጴጥሮስ ይህን ትምህርት የሰማው የጌታውን ትምህርት የሰማው ቅዱስ ጴጥሮስ ኢየሱስ ክርስቶስ ሙቶ ተነስቶ ካረገ መንፈስ ቅዱስን ከላከላቸው በኋላ በመንፈስ ቅዱስ ተቃኝተው ተለውጠው ተቀይረው ቋንቋ ተገልጦላቸው ምስጢር ተገልጦላቸው ያረጀ አይምሯቸው ታድሶ ፈሪ ልቦናቸው ጀግኖ ተቀይረው ተለውጠው ሲያስተምሩ በኢየሱስ ንስሐ እየገባችሁ በኢየሱስ ክርስቶስም ተጠመቋል። በማን ስም ተጠመቋል? ማን ያለው? ጴጥሮስ። ቅድም ግን የተባለ ክርስቶስ ያስተማረ ምን ብሎ ነው? በማን ስም አጥምቋቸዋል? ስለዚህ በማን ስም እንደ ክርስቶስ ትምህርት በማን ስም መጠመቅ አለብን? በአብ በወልድ በመንፈስ ቅዱስ መጠመቅ አለብን ማለት ነው። በማቴዎስ ወንጌል ላይ ከ27ቱ መጻሕፍት አንዱ የማን ወንጌል ነው? የማቴዎስ ወንጌል ነው። ልብ አድርጉ። ሌላ ቅዱስ ጴጥሮስ ደግሞ እንደገና ንስሐ እየገባችሁ በኢየሱስ ክርስቶስም ተጠመቁ አለ። ይሄ ትምህርት የተለያየ ነው አይደለም? ላብራራው ስለሆነ ነው በሉ። አልተለያየም። ስለዚህ የጴጥሮስ ነው የክርስቶስን ትምህርት ነው መያዝ ያለብን። ሁለቱም የት ነው ያለው? መጽሐፍ ቅዱስ ውስጥ ሁለቱም የት ነው ያለው? ቅድም ስንት መጽሐፍ ቆጠርን? ከ27ቱ አንዱ ማቴዎስ በማን ስም አጥምቆ አለ ክርስቶስ? በአብ በወልድ በመንፈስ ቅዱስ ስም። ሌላ ሉቃስ ስንት መጽሐፍ ጽፏል ብያቸዋለሁ? ሁለት ብያቸው። አንዱ ወንጌል ነው፣ አንዱ የሐዋርያት ሥራ ነው። አሁን የጴጥሮስን የጠቀስኩላችሁ ከሐዋርያት ሥራ ምዕራፍ 2 ቁጥር 37 ላይ ነው። አሁን ይሄ እርቅ የሚባል አለ። ምእመናን ሰው ሲጣላ የሚያስታርቅ ሰው አለ አይደል? ዛሬ እንኳን የሚያስታርቅ የለም። ታውቁታላችሁ። ላስታርቅ ሄዶ ሰውየው እንኳን መጥፎ ነው፣ ግን አብራችሁ ብትኖር እኮ ጥሩ ነው አላሉ ሽማግሌው። ከሰውየው ቂም አለው አሉ። ባልና ሚስት ሊያስታርቅ ሄዶ እኮ ነው። ሰውየው አውሬ ነው፣ እንዴት እሱ ጋር እንደኖርሽ አላውቅም፣ ግን አብራችሁ ኑሩ። አሁን የሰውየው ሰዓት ለኩሶ አንድ ዶ ነው የመጣው። የዛሬ ሽማግሌ አስታርቅ ብል ነገር አጣሞ ይመጣል ይላሉ አባቶቻችን። መጻሕፍትም እንደ ሰው ይጣላሉ እያልኳቸው ነው። እኔ ልክ አበበና ከበደ ተጣልተው በቦክስ ጥርስ እንደሚራገፉት ሁሉ መጻሕፍት ደግሞ እርስ በርሳቸው ይደባደባሉ። አስታራቂያቸው ማን ነው ሲባል ሊቃውንት ናቸው፣ መምህራን ናቸው። እየሰማችሁ ነው? መምህራን ናቸው። መጻሕፍት አስታራቂ ሽማግሌዎቻቸው ሊቃውንት ናቸው። በቤተ ክርስቲያናችን እንደው አሁን እዚህ ላይ እንደው የኛን ክፍል የምንማረውን የምናስተምረው አምጥተን ብንደፋባችሁ እንደው አጨብጫቢ ሆናችሁ እንጂ አዋቂ ሆናችሁ ስለማትሄዱ ነው እንጂ ብዙ ጉድ ነበር ብዙ ምስጢር ነበር። ባጭሩ ግን መጻሕፍት አሁን የቅድሙ የሁለቱ ቃላት ተጣልተዋል አልተጣሉም? ተጣልተዋል አልተጣሉም? ስለዚህ አሁን ሁለቱም ውሸት ነው እንዳንል ሁለቱም የት ነው ያለው? መጽሐፍ ቅዱስ ከዮሐንስ ከኦሪት ዘፍጥረት እስከ ዮሐንስ ራእይ ድረስ እውነት ነው ሐሰት? ልክ ነው አይደለም? የማን ቃል ነው? የእግዚአብሔር ቃል። ስህተት አለበት? ውሸት አለበት? አንዱን ጥለን አንዱን አንጠልጥለን አንዱን ሰርዘን አንዱን ደልዘን መሄድ እንችላለን? አንችልም። ስለዚህ ያለው አማራጭ ምንድነው? ሁለቱን የተጣሉ የሚመስሉ ቃላት ምን ማድረግ ነው? ማስታረቅ ነው። ክርስቶስ ለሐዋርያት ሲያስተምር የሞትኩኝ የተሰቀልኩኝ እኔ ነኝ፣ በእኔ ብቻ ስም አጥምቁ አላለም።
አባቴ ያለ የባህሪ አባቴ እኔ ያለው መንፈስ ቅዱስ አለ። ስለዚህ ማንም ሰው መንግስተ ሰማያት የሚገባው ልጅነት የሚያገኘው በማን ስም ሲጠመቅ ነው? በአብ በወልድ በመንፈስ ቅዱስም ሲጠመቅ። ታዲያ ደቀ መዝሙሩ ባሪያው ታዛዡ ተላላኪው ቅዱስ ጴጥሮስ እዛው ቁጭ ብሎ ሰምቶ ተምሮ ትምህርቱን ማፍረሱ ነው ወይ ቢባል አይደለም። ልብ አድርጉ። አሁን ካብ ከወልድ ከመንፈስ ቅዱስ ሰው የሆነው ማን ነው? ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ያለን አብ ነው መንፈስ ቅዱስ? አብ ነው ወልድ? በዮርዳኖስ የተጠመቀው እጅጉን የተቸነከረው ምራቅ የተተፋበት ሙቶ የተነሳው ያረገው ዛሬ በአብ ቀኝ ያለው በኋላ ለፍርድ የሚመጣው ወልድ ይመጣል። አሁን እነዚህ ቅዱስ ጴጥሮስ እያስተማራቸው ያሉ ሰዎች እግዚአብሔር መኖሩን የሚያውቁ ናቸው። እግዚአብሔር ዓለምን ፈጠረ፣ እግዚአብሔር ሰማይና ምድርን ፈጠረ ብለው የሚያምኑ ሰዎች ናቸው። አሁን ለእነዚህ ሰዎች አዲሱ ትምህርት ምንድን ነው? ኢየሱስ ክርስቶስ ሰው ሆኗል፣ ስጋ ለብሷል፣ ቃል ስጋ ሆኗል። በመጀመሪያ ቃል ነበረ፣ ቃል በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ፣ ሁሉ በሱ ሆነ፣ ያለሱ የሆነ ምንም የለም ተብሎ የተነገረለት ሰማያዊ ቀዳማዊ አልፋና ኦሜጋ ርዕስ ወማይለቅ ፊተኛና ኋለኛው ሰማይ ዙፋኑ ምድር የእግሩ መረገጫ የሆነችለት እግዚአብሔር ወልድ አሁን ሰው ሆኖ ስጋ ለብሶ ሙቶ ተሰቅሎ አድኗቸዋል። ስለዚህ በኢየሱስ ክርስቶስም ተጠመቁ ማለት ምንድነው? ስሙ ሕይወት መድኃኒት እንደሆነ አውቃችሁ ማለት ነው። አሁን ቅዱስ ጴጥሮስ በማን ስም ተጠመቁ አለ? ኢየሱስ ክርስቶስ ስሙ ምንድነው ብያቸዋለሁ? ሕይወት ነው። ከስሞች ሁሉ የበለጠ ምን ሰጠው ይላል? ስም ሰጠው ይላል። የገብርኤል ስም፣ የሚካኤል ስም፣ የድንግል ማርያም ስም፣ የጊዮርጊስ ስም አንድ ላይ ቢጨፈለቅ ይህን ስም አይተካም። ይሄ ስም ዘላለማዊ ስም ነው። ይሄ ስም ፈዋይ ስም ነው። ይሄ ስም የኛ ስም ታውቁታላችሁ። ከጊዜ ብዛት እየከሸፈ የሆነ ጊዜ ሀብታሙ የተባለ ሰው እኮ የኔ ቢጤ ሊሆን ይችላል። መድኃኒት የተባለ ሴትዮ ለራሷ በበሽታ የምትማቀቅ ቁልቱን ትችላለች። ወይዘሮ ፀሐይ ተብለው ሴትዮዋ ጥቁር ሊሆኑ ይችላሉ። ብርሃኑ ተብሎ አይነ ስውር ሊቀ ብርሃናት ብለው አይነ ስውር ነው ሰውየውና ሊቀ ብርሃናት አሉ። የብርሃናት አለቃ ማለት እኮ ነው። ሰውየው አይነ ስውር ነው አሉ። እንዴ አረባ ካብሮ ሄደ በጥባጩን መላከ ሰላም አሉት አሉ። አረ የለም መላከ ሰላም አይባልም፣ መላከ ጸብም አይባልም፣ ያጣላል። መላከ ሰላምም እና አሁን የክርስቶስ ስም ምትክ አልባ ነው። እየሰማችሁ ነው የሚመና። ይሄ ስም ውድ ስም ነው፣ ሕያው ስም ነው። ከሰማይ በታች እንድንድንበት የተሰጠ ሌላ ስም አለ? የለም፣ በፍጹም የለም። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ይሄን ስም በምንም ተክተው አታውቅም። ይሄ ስም የሐዲስ ኪዳን ስም ነው፣ የድህነት ስም ነው፣ የስጋዌ ስም ነው። መቼ የተሰጠ? ቃል ስጋ ሲሆን ከእመቤታችን ሲዋድ እመቤታችን እንደ ቃል ይደረግልኝ ስትል ጸነሰች ነው የምንለው አይደለም? ስትጸንስ ቃል በማን ማህፀን አደረ? በድንግል ማርያም ማህፀን አደረ። ከስጋዋ ስጋ ነሳና ተጸነሰ። መድኃኒታችን ያን ጊዜ ተጸነሰ ማለት ሲወለድ ልክ እመቤታችን ስትወልድ እናንተ ለልጆቻችሁ ስም እንደምታወጡት ምን የሚል ስም ወጣለት? ኢየሱስ የሚል ስም ወጣለት። ክርስቶስ የሚል ስም ወጣለት። ይሄ ስም አዲስ ስም ነው። ከስጋ ጋር የተዋሃደ ሰው የሆነ የተራበ፣ የተጠማ፣ የተቸነከረ፣ የተሰቀለ፣ የተገነዘ፣ የተቀበረ፣ የተነሳ፣ ያረገ መልሶ የሚመጣ በስሙ የኃጢአት ስርየት የተሰበከበት ስሙ ዳቦ ነው ይበላል፣ ስሙ ውሃ ነው ይጠጣል፣ ስሙ ልብስ ነው ይለበሳል፣ ስሙ ብርሃን ነው ጨለማ ይገፋል፣ ሕይወት ነው ሞትን ይሽራል፣ ትንሣኤ ነው መቃብርን ባዶ ያስቀራል። ስለዚህ ቅዱስ ጴጥሮስ ምን አለ? በኢየሱስ ክርስቶስ ስም ምን አሉ? ስሙ ምን እንደሆነ አምናችሁ ማለት ነው። አቤት መድኃኒትና ሕይወት እንደሆነ አምናችሁ። ስለዚህ ዋናው መጠመቅ ያለብን በማን ስም ነው? ማን እንዳስተማረን ቅዱስ ጴጥሮስ በክርስቶስም ተጠመቁ ሲል ያንን ማፍረሱ ነው አይደለም። የበለጠ አጸን ነው። ይሄን እንደው ወደፊት ደግመን ስናስረዳቸው ይገባቸው ብለን ተስፋ እናድርግ። አሁንም ገብቷቸው ፊታቸው ያስታውቃው ነው ለምናገር። እንግዲህ ቅድም እንደተባለው አሁን ሮሜ 8:34 ላይ ሁሉ ጊዜ የሚጠቀጥ ስለኛ የሚማልደው የሚል እንደው በጣም ከመስማታችን የተነሳ ወጥ እጅ ሲነካው ምን አለ ነው የሚባለው። ይሄ ጥቅሱ በጣም ከመደጋገሙ ጆሮ አለ። ጆሮ አለ የሚባለው የሆነ ወሬ ሲደጋገም እኮ ጆሮ አለ መባል አለበት አይደለም? እንደ መንገድም ሲበዛ ግርግር አለ መባል አለበት። ሁሉም እኮ አለ። አሁን በጣም ተደጋግሞ ተጠቀሰ። ቅዱስ ጳውሎስ ይሄን ማለቱ ምን ማለት ወደ ኋላ እኮ ተናገረ። 31 ጀምራ ነው ውስጥ ህሊና ያያል ውስጥ እንግዲህ ስለዚህ ነገር ምን እንላለን? እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል?
ለገዛ ልጁ ያራራለት ነገር ግን ስለ ሁላችን አሳልፎ የሰጠው ያው ከእርሱ ጋር ደግሞ ሁሉን ነገር እንዲያው እንዴት አይሰጠንም? እግዚአብሔር የመረጣቸውን ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው። የሚኮንንስ ማን ነው? የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው። የሚያጸድቅ እግዚአብሔር ነው። የሚኮንን ማን ነው? እግዚአብሔር ራሱ ኢየሱስ ክርስቶስ ነው። ስለዚህ ኢየሱስ ክርስቶስ የምንድንባቸውን ማስረጃ መንገዶች ነው። ቅድም ነግሬያቸዋለሁ። በልጁ ያመነ ስጋዬን የበላ ደሜን የጠጣ ያመነ የተጠመቀ በደቀ መዝሙር ስም ቀዝቃዛ ውሃ ያጠጣ ዋጋው በኋላ ደግሞ ራሱ ባለቤቱ ስመጣ ብሏል። እንደው በእውነቱ ሐዋርያ ያልተናገረው ነብይ መልአክ ራሱ ባለቤቱ የተናገረው ምንድነው ያለን? በኋላ ስመጣ በዙፋን ተቀምጬ ይላል ባለቤቱ። በጎቹን ከፍየሎቹ ለይቶ ፍየሎች ከበጎቹ ለይቶ በየቦታቸው እንደሚያደርጋቸው እረኛው እኔም ጻድቃንን በቀኜ ኃጥአንን በግራዬ አቆማቸዋለሁ ይልና ጻድቃንን እናንተ የአባቴ ቡሩካን ወደ ዘላለም ሕይወት ግቡ ይላቸው። ምን ስላደረጉ? የተራበ ጮክ በሉ፣ የተራበ የተጠማ የተራቆተ እንግዳ የታሰረ የታመመ ስለጠየቁ ምን እላቸዋለሁ አለ? ወደ ዘላለም ሕይወት ግቡ እላቸዋለሁ። ይሄንን ሲያደርግ ቆይ ለአባቴ ነግሬ አስገባቸዋለሁ ብሏል? ንገሩኝ። ለአባቴ ነግሬ አስገባቸዋለሁ ብሏል? አላለም። እንደገና በሉቃስ ወንጌል ምዕራፍ 23 ቁጥር 46 አካባቢ ስታነቡ ኢየሱስ ክርስቶስ እንደዚህ ተሰቅሎ ሳለ መሃል ላይ ክርስቶስ በቀኝ አንድ ወንበዴ በግራ አንድ ወንበዴ ተሰቅለው ነበር። በግራ የተሰቀለውን ታውት ራሱን የረሳ ነው፣ እኛ ልናስታውሰው አንችልም። መከራ ያላስተማረው እንደባለገ ኑሮ እንደባለገ ሞት ራሱን ያዋረደው ምን እናርገውኛ? እግዚአብሔር ራሱን ያዋረኛል እናከብረው አንችልም። በስተቀኝ የተሰቀለው ግን ምን አለ? አየ ታምራት ይደረግ። ጠላቶቹ ይሰድቡታል፣ እሱ ግን የሚያደርጉትን አያውቁምና ይቅር በላቸው ይላል። ጠላቶቹ ይሳደባሉ፣ ይጮሃሉ፣ እጁን ይቸነክራሉ፣ እግሩን ይቸነክራሉ፣ ውር ውር ይላሉ። መዶሻውን አንጣ ሚስማሩን አንጣ እየተባሉ የመከራ ማዕት ያወርዱበታል ክርስቶስ ግን መልሶ ምን ይላል? አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው። እነሱ መራራ ነገር ባፉ ይጨምራሉ፣ እሱ ደግሞ ከውስጥ ጣፋጭ ነገር አወጣ። እንደውም ልብ አድርጉ፣ እነሱ ከላይ ምን እያጠጡት ነው ብያቸዋለሁ። እሱ ግን አባት ሆይ የሚያደርጉትን አያውቁምና የቱ ይጣፍጣል? ቃሉ አይጣፍጥም? አሁን ይሄ ቃል ከመራራ ሐሞት ከጠጣፍ የወጣ ነው። እኛ ሰው ቤት ግብዣ ሄደን በልተን ጠጥተን ስንወጣ ምንድነው የምለው? አሁን የኔ ወጥ ሰራው ብላ ነው፣ አሁን የኔ እንጀራ ጋገርኩ ብላ ነው፣ አሁን የኔ ጠላ ሰርግ ሄደን በል ጥርግ አድርጎ በልቶ ሲወጣ አሁን የኔ ሁሉ ሰው እንደው ከሚያተራምሱ ምን አለ ገንዘቡን በልቶ እኮ እየወጣ ለምን ገንዘብ ያወጣሉ? ቁርጡን በልቶ ጠጁን ገልብጦ እያገሳ ሙሽሮቹን እያማረ የሚወጣው እንኳን ኮምጣጤ ጠጥተን ጠጅ ጠጥተን እኮ ምስጋና የለንም እኛ ክፉዎች ነን። ባለቤቱ ግን ሐሞት ኮምጣጤ እየጋቱት እሱ ምን አለ? የሚያደርጉትን አያውቁምና እና ባለቀሌን ገልብጦ ምን አለ? ጌታ ሆይ የጠጣው ሐሞትና ኮምጣጤ ጣፋጭ ቃልን አላመረረብንም አለ። እና ቅድም እንደነገርኳችሁ እዛ ተሰቅሎ ሳለ ይሄ በስተቀኝ የተሰቀለው ወንበዴ አየ። የሚያየው ነገር የተገላቢጦሽ ነው። እነሱ ሁለቱ የተሰቀሉት አቅም አንሷቸው ነው፣ ማምለጥ ስላልቻሉ ነው። እጅግራቸውን ተጠፍረው ህዝቡን አንገሽግሸው ክርስቶስ በ3 ዓመቱ ወደ ግብጽ ሲሰደድ እነሱ ሌቦች ነበሩ። ይገርማቸዋል። ከ33 ዓመት ሊሞት ሲመጣም እነሱ ሌቦች ናቸው። እድሜያቸውን የጨረሱ በግፍ ነው። ሴት በመድፈር ገንዘብ በመዝረፍ ሰው በመግደል ቤት በማቃጠል ህብረተሰቡን ያንገሸገሹ ሌቦች ናቸው። እና ይሄ በስተቀኝ የተሰቀለው ምን አለ? በጣም የሚገርም ወንበዴ ነው እውነቱን ለመናገር። እና እባክህ በመንግስት ስትመጣ ምን አለ? ኤራቅሊስ እሱ እዚህ ቁጭ ብሎ እውነት ጎኑ የተሰቀለውን ንጉስ የሚያሰኝ ነው ወይ ክርስቶስ? ራቁቱን ተሰቅሎ እጅግሩ ተቸንክሮ ምራቅ እየተጠፋበት ሐሞት ኮምጣጤ እየጠጣ የሸዋክል ተደፍቶበት ክርስቶስ የንጉስነት ምልክት አለው የለውም? አይን ሲበራ ግን አይኑ ጎኑ የተሰቀለውን ሳይሆን ሰማይ ያለውን ክርስቶስ አየ። ሐዋርያት አላስተማሩኝም፣ ነቢያትን አልሰማሁም። ፀሐይ ሲጨልም አየ፣ ታምራቱን አየ። ስለዚህ ወዲያው ምን አለ?
አቤቱ በመንግስት ስትመጣ ምን አድርገኝ። እስኪ እንደው አስበን በሉ እስቲ። ማን ያስበን? በምኑ ሲመጣ? በመንግስቱ ሲመጣ። ወዳው ክርስቶስ የሰጠው መልስ አምላካዊ ዘላለማዊ ቁርጥ ያለ ውሳኔ ነው የሰጠው። እንደው በነገራችን ላይ የመጽሐፍ ቅዱስ ሊቃውንት ምን ይላሉ? በዓለም ላይ ቶሎ ፈጥኖ መልስ ያገኘ ጸሎት እንደዚህ ሰው ያለ ጸሎት የለም ይባላል። እዛው ጸለየ። የሰውዬ የሚገርማችሁ ከሞላ ጎደል እኮ እየሞተ ያለ ሰውዬ እኮ ነው። ወኔ ወደ እግሩ አካባቢ ሳይሞት ይቀርባል። አንተ ተጋምሷል። እውነቴን እኮ ነው። እያጣጣረ እኮ ነው እየሞተ ያለ። ማርያም እውነቴን ነው። እየሞተ ያለ ሰው ተንጠልጥሎ የዋለ ሰው ነው። ግን እግዚአብሔር ምን አለ? እኔ በጣም ነው የሚገኝ ማርያምን ተስፋዬ ይለመልማል። ወዲያው ምን አለ? ዛሬ ከኔ ጋራ በገነት ትሆናለህ። አንተ ተቀድሞ ሩያ ለአዳም ውስተ ገነት፣ ከአዳም አስቀድሞ የት ትገባለህ? አሁን ይሄ ሰውዬ በመንግስት አስበ ሲለው ክርስቶስ እስቲ ቆይ ማመልከቻ ጥሩ ነው፣ ጸሎቱ ጥሩ ነው፣ ልባም ሰው ነህ፣ ለማንኛውም ላብ ልንገረውና መልሱን እነግራለሁ ብሎታል። አላ ወሳኝ አምላክ ነው እግዚአብሔር። ያጸደቀ እግዚአብሔር የሚኮንንስ ማን ነው? የሚማልደው ማን? መማለድ ማለት ለምሳሌ አንድ ምሳሌ ስጣችሁ። ለምሳሌ ሐኪም ቤት ሄዳችሁ ዶክተሩ ኪኒን ሰጣችሁና 7 ቀን ጧት 2 ቀን 2 ማታ 2 ዋጥ ይላችኋል አይደለም? ተቀበላችሁ ቤታችሁ ገባችሁ። በዶክተርና በእናንተ መካከል 7 ቀን ግንኙነት አለ የለም? ምን ተቀበላችሁ መታችኋል? ለስንት ቀን? 7 ቀን ዋጥና ምንድነው ያላችሁ? ናና ያላችሁ። በእናንተና በሐኪሙ መካከል ግንኙነት አለ የለም? እንዴት ነው ግንኙነት? መረቂቅ ነው እንደ ሐኪሙ እንዴ? እሺ ጧት መጥቶ አንተ እንትና መድኃኒት ዋጥከው እንደ ይላችኋል? እናንተ 10 ጊዜ ከምቅም ብላችሁ 6ቱን አንድ ጊዜ መቃም ትችላላችሁ? አትችሉም። መብታችሁ ነው። መድኃኒቱን ከሰጠ በኋላ በእናንተና በዶክተርና በበሽተኛው መካከል ግንኙነት የለም። የኛ አምላክ ግን ይሄን በደንብ ተረዱኝ። ስጋዬን የበላ ደሜን የጠጣ እሺ ይሄ መድኃኒት ሰጥቶናል አልሰጠንም? መድኃኒቱን ሰጥቶን እንደ ዶክተር በቤቱ አልተኛም። ሁልጊዜ በምንጽህ ቅዳሴ ስጋው ደሙ ሲቀበሉ ምን ነበር? ምንድነው? ቅዱስ ሀበኒ ከመእንሳ ዘንተ ስጋ ለሕይወት ዘንበለ ኩነኔ። ይህን ስጋ ያለ ፍርድ ይህን እንደመቀበል ዘንድ መቀበሉ ስጠኝ ነው። ስጋውና መቀበሉን ስጠኝ ነው። ምን መቀበሉ ነው የሚሰጠን? ስጋውን ማሰጥቶናል። አንድ ጊዜ ደፍሬ የበላህ ዘንድ ደፍሬ የጠጣህ ዘንድ ምክንያቴን ትቼ በኃጢአት ማመካኘቴን ስትቼ ንስሐ ገብቼ ደፍሬ ስጋህን እንድበላ ደምህን እንድጠጣ መድኃኒቱን እንድውጥ አርገኝ ብለን እንጸልያለን። ክርስቶስ ስጋውን ሰጥቶን ደሙን ሰጥቶን ያመነ የተጠመቀ ይድናል ብሎን አንድ ጊዜ አዝዣቸዋለሁ እንደ ዶክተሩ ቤቱ ሄዶ የሚተኛ አምላክ አይደለም። ዛሬም በሰማይ ሆኖ ይቆጣጠረናል። ከኛ ጋር ነው። ሁል ጊዜ ዘወትር ከኛ ይማልዳል ማለት ዘወትር ከእናንተ ጋር ነው ማለት እየሰማችሁ ነው። እኔም በማርያም ስሙን አሁን ክርስቶስ ተነስቷል፣ ሙቷል፣ ተቀብሯል፣ ተነስቷል፣ አርጓል። በማን ቀኝ ነው ያለው? በአብ ቀኝ ነው ያለው። አሁን ግን ዛሬኛ ስጋውን ስንበላ ደሙን ስንጠጣ ንስሐ ስንገባ አምነን ተጠምቀን ስንድን ከኛ ጋር አለ የለም? አሁን እዛ አለ የለም? ባጭሩ አለ የለም? ስለዚህ መድኃኒቱን ብቻ ሰጥቶ ቤቱ ተኝቷል አልተ የሐኪሞች ጠባይ ነው። ምናልባት አንተ ዶክተሩ ላንተ መድኃኒት ሰጥቶ የሆነ ቦታ እኮ ሰፍሮ ሊሆን ይችላል ወይም ራሱ ታሞ እየማቀቀል ምን ታውቃለህ አንተ? ምንም መረጃ የለንም። ይሄኛው መድኃኒት ግን ከዶክተሩ ጋራ ግንኙነት ብቻ ሰው ተዋህደነዋል። ስጋዬን የበላ ይላል። እንደውም እዛው ላይ ስጋዬን የበላ ደሜን የጠጣ እኔ ከሱ ጋር ሆናለሁ እሱም ከኔ ጋር ምን ይሆናል? ይዋሃዳል ነው የሚለው። ስለዚህ ዘወትር ከእናንተ ጋር ነው ጧት ማታ ማለት ነው።